ውጭ ሀገር ላይ የሚኖሩ አብዛኞቹ በብቸኝነት መንፈስ የተጠቁ በዚህ ፕላትፎርም አማካኝነት በጣም ብዙ ህዝብ አገኘ። ይሄን የሰጠው የት ነው? ፖፖ ነው የሰጠው። የትኛውም ፕላትፎርም እውነቱን ስነግራችሁ ከፖፖ የተሻለ ሰው የሚሰጥ ፕላትፎርም የለም። እኔ ከልጆቼ ከመጀመሪያው ቀን ጀምሬ ፖፖ መጀመሪያ የሚሰጣችሁ ሰው ነው፣ ከሰው በመቀጠል ነው ገንዘብ የሚሰጣችሁ እላችኋለሁ። በቃ እኔ የማየው የሰው ፍቅር በጣም የተለየ ነው። ፖፖ ሰው ይሰጣችኋል፣ ከሰው በመቀጠል ነው ገንዘብ የሚሰጣችሁ። በብቸኝነት የተጠቁ በዲፕሬሽን የተጠቁ ሰዎች በሙሉ አሁን ላይ ብቻቸውን አይደሉም። ፖፖ ላይ የመጡ ልጆች ማለት ነው ብቻቸውን አይደሉም። እና ጥር 16 ተገናኝተን ያሳለፍነውን ጊዜ ታስታውሳላችሁ? የሚገርም ጊዜ ነበር ያሳለፍነው። አዲስዬ ዜጋ ያላችሁ በሙሉ አሁን ላይ ፖፖ ብቻህን እንድትሰራ ያስገድድም፣ ጓደኛ እንድትይዝ ያስገድድሃል። ያ ጓደኛ ደግሞ በምን መልኩ ነው የተቀረጸው? እድሜ ልነሙሄ በዛ መልኩ በመጣው መስመር አማካኝነት በጣም ፖላይት የሆነ ማህበረሰብ ነው ያለው። በጣም ፖዚቲቭ ማይንድ ያለው ማህበረሰብ ነው ያለው። እውነቴን ነው የምነግራችሁ። የፖፖ ማህበረሰብ በዚህ ነው የሚለየው። እና አሁንም ደግሜ ደጋግሜ የምነግራችሁ ነገር ፖፖ ፋሚሊ ሰው ይሰጣችኋል፣ ከሰው በመቀጠል ገንዘብ ይሰጣችኋል። እንደ ፖፖ በዚህ ሰዓት ላይ ጨዋ ፕላትፎርም የለም። እኔ ታይትሌ አይደለም ከታይትሌ ውጭ ነው። እነ ዶክተር በደንብ ቅድም ዶክተር ታደሰ ነግሯቸዋል አይደለ? ያስታውቃል። በቃ ያስታውቃል። ይሄ ውሃ የማያነሳ ነገር መሆኑ ያስታውቃል። ፖፖ እንደዚህ ነው ለሚባለው ነገር ውሃ የሚያነሳ ነገር የለም። እሺ በቃ ያስታውቃል። ሰው ለሰጣችሁን ጊዜ አመሰግናለሁ። አዲስዬ አጠር ለማክር ያለው ስለ ፖፖ ባወራ አይጠገብም። አመሰግናለሁ። አዲስዬ ሙሄ እሺ ሙሄ ጥያቄ አለ ወይስ የምትጨምረው ነገር አለ? እጅን ያወጣ ነበር እና ፌድባክ ስጥ ካሉኝ በኋላ ምንድን ያደረኩት እንደኔ ኦፊሻል የሆኑ ሰዎችን ማብቃት አለብኝ ብዬ አሰብኩና መጀመሪያ ከኔ ቀጥላ ናፍሌት ነበር የሆነችው። ከናፍሌት በኋላ ሸረፍ ሆነ ማለትና እየበዛን ስንመጣ ኢትዮጵያኖች ፕላትፎርሙ ጉልበት ይኖረናል፣ ኢትዮጵያዊ ለማድረግ ፕላትፎርሙ ኢትዮጵያዊ ለማድረግ ጉልበት ይኖረናል በማለት ኦፊሻል እንዲበዛ አድርጋለሁ ማለት ነው። ሁለተኛ የኢትዮጵያ አብዛኛው እንደምታውቁት ይሄ ባይናንስ፣ ዩኤስዲቲ እነዚህ ዓለም አቀፍ የሆኑ ዋሌት የሉንም። ከዲጂታል መታወቂያና ፓስፖርት አንጻር ኢትዮጵያኖች ብዙ ስለሌለን ይሄ ነገር ወደ ኢትዮጵያ የፋይናንስ ተቋም እንዲመጣልን ጠይቀን ነበረ ከአንድ ዓመት ከ6 ወር በፊት ማለት ነው። እና ያንን ለምንድን ያደረግነው ኢትዮጵያኖችን ወደዚህ ስራ መጥተው እንዲሰሩ የምናሳምንበት መንገድ መኖር አለበት። ቢያንስ ብር ስለሚሰራበት ብለን ሰዎችን እንደምንፈልገው አይመጡም። ግን የኢትዮጵያ የፋይናንስ ተቋም እዚህ ፕላትፎርም ላይ ካለ ግን ለማሳመን ይቀለናል ብለን አስበን ያንን ጠይቀን ነበረ። በተጨማሪ ኢትዮጵያን የሚወክል ጊፍት መደረግ አለበት ብለን አስበን ነበር። ያንንም ተሳክቶልናል ማለት ነው። ቀደም ሄራስ እንደተናገረችው የአፄ ምኒልክ እና የኢትዮጵያ አፍሮ ሙዚቃ ያለበት ጊፍት ነበር። አንድ እህታችን ወደ ከ70 ሺህ ብር በላይ ከፍላ ነው የኢትዮጵያን ምልክት ያለው ጊፍት ያደረገችው። ከ70 ሺህ ብር በላይ ነው የከፈለችው። ለሶስት ወር ነው የሚቆየው። ለሶስት ወር ከቆየ በኋላ ያ ጊፍት ወጣ ማለት ነው። በከስተማይዝ ጊፍት ነው የሚቀመጠው። ስለዚህ በዚህ አጋጣሚ ለመነግር ፈልገው አሁንም ጭምር ኢትዮጵያው መልክ አልያዝም ብለን ካሰብን ኢትዮጵያ መልክ እንዲይዝ ማድረግ እንችላለን። ከኢትዮጵያ ባህል ያፈነገጠ አካሄድ ካለ እዚህ ፕላትፎርም ላይ ማንም ሰው መጠቆም ይችላል፣ ይናገራል። ከኢትዮጵያ ባህል ያፈነገጠ አካሄድ ካለ ማስተካከል ይቻላል። ስለዚህ 66 ነው 46 ነው ብለን የምናገር ሰዎች ትክክል አይደለም። 46 አይደለም 66 አይደለም። ኢትዮጵያዊ መልክ ያለው አፕሊኬሽን ነው። ወደ ሌላ ዓለም ስትሄድ ደግሞ ለዛ ሀገር የሚመስል አፕሊኬሽን ነው። ስለዚህ እኛ የፈለግነው ብቻ ነው ማስተናገድ የሚቻለው እዚህ ፕላትፎርም ላይ። የማንፈልገው ጊፍት ካለ እዚህ ጋር በጋራ በመሆን ማንሳት እንችላለን። ስለዚህ ይሄ ለማለት ፈልጋለሁ። አመሰግናለሁ። ሁላችሁንም ከልብ ነው የምናመሰግነው። በተለይ ሚኪያስንና ዶክተር ታደሰን በጣም አጣበን ያመጣናቸው። ሚኪያስን እንደውም እንደዚህ ፕሮግራም ስንል ነው አፕሊኬሽኑን እንዲያየው አድርገን ያስገባ ነው። ስለዚህ አዲስም ነው። ቴክኖሎጂ የተመለከቱ ጉዳዮች ካሏችሁ እዚህም ልትከተሉ ትችላላችሁ፣ እዚያም አብራችሁ ልትሰሩ ትችላላችሁ። ዶክተር ታደሰም አሉ። ሁሉም እዚያም ስላለን መምጣት ትችላላችሁ እንደየፍላጎታችሁ።
እጅግ በጣም እናመሰግናችኋለን። አዲስ ታይም ተሰጠኸኝ ዋላ እሺ ደሱ ይስነጋብላችሁም ሰላም ብያለሁ። ለማታቁኝ ያው ቲክቶክ ላይ ኦልሞስት ካጠቃላይ ከ2.7 ሚሊዮን በላይ ተከታይ፣ ፌስቡክም ላይ እጅግ በጣም ብዙ ሺህ በመቶ ሺዎች፣ ኢንስታግራም ላይም ዩቲዩብ ላይም በሁሉም ሶሻል ሚዲያዎች ላይ ብዙ ተከታዮችን ማፍራት ያለውና ለሶሻል ሚዲያ አልጎሪዝም እቀርባለሁ ብዬ አስባለሁና ቲክቶክም የጀመረው በኮሮና ታይም ነበረ እና በዛ ጊዜም በመንጀምርበት ሰዓት ስለ ቲክቶክ የሚወሩ ነገሮች እጅግ በጣም ኔጌቲቭ ነበሩ። የሥራ ፈት ነው ሲባል፣ የዱርዬ ነው ሲባል፣ 666 ነው ተብሎ ሰምተናል። በዛ ጊዜ ቲክቶክን ኔጌቲቭ ነገር ሰምቼ ቢሆን ኖሮ አሁን በቲክቶክ በጣም ህይወታቸውን ከቀየሩ ከሚባሉ ሰዎች መካከል አንዱ ነኝና ያን እዛ ደረጃ ላይ አሁን አልደርስም ነበር። ምክንያቱም ኔጌቲቭ ነገሮችን ሰምቼ ቢሆን ኖሮ ማለት ነው። አሁን ያየሁት ያለሁትን ፖፖ ላይ ተመሳሳይ አይነት ነገር ነው እና እነዚህ ኔጌቲቭ ነገሮችን ሳይ በምን አይነት መንገድ ነው የምረዳው? የአንድ ሰው ህይወቱን የመቀየሪያ መንገድ ኔጌቲቭ ስለወራን ብቻ እንዳይቀየር እያረግን እንደሆነ አይነት ስሜት ነው እየተሰማኝ ያለውና ለዛም ነው የደሱን ሐሳብ ሲነግረኝ ሌሎቹንም እንትን ሲሉ ዊሊንግነስ ሆኜ የመጣሁት ማለት ነውና አንዳንዴ ከውጭ ሆናችሁ እንትን ከምትሉ ገብታችሁ አይታችሁት የማይሆን ከሆነ እኮ አይሆንም። በኋላ እኮ መወሰን ትችላላችሁ። በህይወታችሁ ባላሰባችሁት መንገድ የሚቀየርበት መንገድ ሊሆን ይችላል ይሄ ፕላትፎርም ማለት ነው እና ስለ ቲክቶክ መቼስ የምታውቁት ነገር ነው። የምንቀየረው ወይም ህይወታችን ብዙዎቹ የተጠቀሙት በጣም ጥቂት ሰዎች ናቸው። እሱም በማን እናንተ ደብል ታብ ሼር ኮፒ ሊንክ ቀን በቀን በመታረጉልን በዚህ አጋጣሚ ላመሰግናችሁ ፈልጋለሁ። እኛን አበለጸጋችሁን። እናንተስ ግን የእጃችሁ አሻራ ነው የጠፋው እንጂ ምንም ጠብ ያለ ነገር የለም። እዚህ ፕላትፎርም ላይ ግን ኑና እናንተም አብራችሁ ተለወጡ ነው። ኑና አብረን እንደግ ነው። ኦኬ። ስለዚህ ወደ ኋላ እንድትሉ አልፈልግም። የእውነቴን ነው የምላችሁ። መለወጥ የምትፈልጉ ከሆነ ቼክ አድርጋችሁ ነው። እኔ ቲክቶክን እስቲ እንደቀልድ ልጀምረው ብዬ ጀምሬው ነው አሁን የህይወቴ አንዱ አካል ይሆን። ኦኬ። የሰው ልጅ እኮ ነጋዴም መሆን ይችላል፣ ሌላ ታለንት ካለውም ሌላም የሥራ ፊልድ እኮ መሆን ይችላል። የኢንተርኔት ዓለምም ግን አዲስ አዋጭ የሆነ የሥራ ዘርፍ ነው። ኦኬ። ቼክ አርጉት ነው። ሌላ ስራ እኮ መስራት ይችል ነበር። እንደቀልድ ግን ቲክቶክን ጀምሬ ላይፌ ሁላ ስራዬ ሶሻል ሚዲያ ሆነ። ተቀየርኩኝ ማለት ነው። እንደገና ደግሞ አንድ የታዘብኩት ነገር ምንድነው? ፖፖን ኔጌቲቭ ነገር የሚያስወሩት እነማን ናቸው ብዬ የሆነ ትንሽ እንትን ለማለት ሞከርኩኝ ማለት ነው። ሶስት ሰዎች ናቸው። አንደኛው ከፖፖ አንዱ አካል ይሆን። ኦኬ። የሰው ልጅ እኮ ነጋዴም መሆን ይችላል፣ ሌላ ታለንት ካለውም ሌላም የሥራ ፊልድ እኮ መሆን ይችላል። የኢንተርኔት ዓለምም ግን አዲስ አዋጭ የሆነ የሥራ ዘርፍ ነው። ኦኬ። ቼክ አርጉት ነው። ሌላ ስራ እኮ መስራት ይችል ነበር። እንደቀልድ ግን ቲክቶክን ጀምሬ ላይፌ ሁላ ስራዬ ሶሻል ሚዲያ ሆነ። ተቀየርኩኝ ማለት ነው። እንደገና ደግሞ አንድ የታዘብኩት ነገር ምንድነው? ፖፖን ኔጌቲቭ ነገር የሚያስወሩት እነማን ናቸው ብዬ የሆነ ትንሽ እንትን ለማለት ሞከርኩኝ ማለት ነው። ሶስት ሰዎች ናቸው። አንደኛው ከፖፖ ውጪ ያሉ ፕላትፎርም የሚጠቀሙ ሰዎች ፖፖ በመምጣቱ ምክንያት ጥቅማቸው ሊነካ ስለሚችል ኔጌቲቭ ነገር ያዞሩ ሰዎች ናቸው። ሁለተኛው ደግሞ መናገር ስላለባቸው ብቻ አዳዲስ ሐሳብ በመጣ ቁጥር ቫይራል የሆነ ነገር በመጣ ቁጥር ሐሳብ መስጠት ስላለባቸው ብቻ የሚሰጡ ሰዎች ዕውቀት ሳይኖራቸው ምንም ነገር ሳያውቁ የሚያወሩት ነገር ነው። ሶስተኛው ደግሞ የተመለከትኩት ምንድነው? እዚሁ ፖፖን ጀምረው ተጠቅመው ባልሆነ መንገድ ሄደው ትክክለኛ ባልሆነ መንገድ ሄደው ቁማር ተበልተው በራሳቸው ጥፋት በተፈጠረ ነገር ያስወሩት ኔጌቲቭ ነገር ነው። ኦኬ። ስለዚህ እነዚህ ሶስት ሰዎች ደግሞ የማን ችግር ነው? የራሳቸው ችግር ነው። በእነዚህ ሰዎች ምክንያት ባለመሞከራችሁ ብዙ ነገራችሁን ነው የምታጡት። ስለዚህ እዚህ ጋር የተቀመጠው ሰው ሁላ ያለውን አሁን ኔጌቲቭ ያለውን ነገር ለማጥራት ነው። በየፊልዱ ሊነሱ ይችላሉ ተብሎ በታሰቡ ነገሮች በሴኩሪቲ ሲሆን እነ ሚኪያስ፣ ኦኬ፣ በእስልምና በኩል በተነሱ ነገሮች እነ ሸሪፍ እነ ሙሄ፣ ኦኬ፣ በክርስትና በኩል ዶክተርን ቀደምም እነ እህታችንን ሰምታችኋል። ለማጥራት ነው እዚህ የመጣ ነው ማለት ነው። እና ከዛ አንግል እዩት። ኦኬ፣ ቼክ ማድረግ ነው በቃ። አልጎሪዝሙ እንዳልኳችሁ በፈለገው አይነት መንገድ መሄድ
ፕሮዳክት እኮ ነው። ፖፖ ማለት እኮ አንድ ፕሮዳክት ነው። እኛ ባንኖር እኮ ፕሌይ ስቶር እና አፕ ስቶር ላይ የተቀመጠ ፕሮዳክት ነው። አለቀ። ምንድነው ከ666 ጋር የሚያገናኝ? እሱ እኛን ይፈልገናል። ለምን? ያመረተው ኮይን አለ፣ ኮይኑ እንዲሸጥለት። እኛ ደግሞ ላይቭ ስንገባ በነፃ አንገባም። የሆነ ጥቅም እንፈልጋለን። እብድ አይደለም መቼስ። እዚህ 24 ሰዓት ቲክቶክ ላይ ላይቭ የምገባው እኮ እኔ ገንዘብ እሰራለሁ ብዬ ነው፣ ሜክ አረጋለሁ ብዬ ነው። ኦኬ። ስለዚህ እኔን ይፈልገኛል። እኔን እንዲፈልገኝ ደግሞ ጥቅም ይፈልጋል። እኔ ከሱ ጥቅም እፈልጋለሁ። ይሰጠኛል ጥቅሙን፣ በራሱ ደግሞ ራሱም ያተርፋል። ስለዚህ ጥቅም ያስተሳሰረን ማለት ነው። ምኑን ይሄ ኔጌቲቭ ነገር ከሌላ 666 ምናምን ጋር የሚያገናኙ? አንድ የሚያገናዝብ ሰው ባይብሊካሊም ይሄ በቁርአን ምናምን ተውትና ሎጂካሊ ራሱ አያስኪድም። ምናልባት ፖፖን የመሰረተው ሰው ዳይሬክትሊ 666 ከሚባለው ነገር ጋር ግንኙነት አለው ከሆነ ያ ሌላ ነገር ነው። አፕሊኬሽኑ ግን እንደ አፕሊኬሽን ኢትስ ኤ ቢዝነስ ፕሮዳክት። ኦኬ። ኮይን ነው የሚያመርተው፣ ኮይኑን መሸጥ ይፈልጋል። ኮይኑ እንዲሸጥለት እኛን ይፈልገናል። አሁን ዩቲዩብን ተመልከቱት። ዩቲዩብ እኮ እኛን የሚፈልገን ለምንድን ነው? ቪዲዮ እንድንሰራ። እኛ ደግሞ ቪዲዮ የምንሰራው ጊዜያችንን መስዋዕት አድርገን፣ እውቀታችንን መስዋዕት አድርገን፣ ታይማችንን መስዋዕት አድርገን። ስለዚህ ምን እንፈልጋለን? ቪዲዮ ስንሰራ ከዩቲዩብ ጥቅም እንፈልጋለን። ኦኬ። ስለዚህ መሀል ላይ ደላላ ነው። ኤቭሪ ሶሻል ሚዲያ ፕላትፎርም መሀል ላይ ደላላ ናቸው። አለቀ። የራሳቸውን ቢዝነስ ያራምዳሉ። እኛን ለምንድን ነው የሚጠቀሙ? የነሱን ቢዝነስ ለማራመድ። እኛ ደግሞ እነሱን ለምንድን ነው የምንፈልጋቸው? ከነሱ ገንዘብ ለማግኘት። አለቀ። ይሄን ለማለት ያክል ነው። አዲስ ይቅርታ። መንፈስ ምናምን የሚባልም ነገር ሰምቻለሁ። መንፈስ እንደዚህ ያያገን ምናምን። የእውነት ለእኔ መንፈስ ድህነት ነው። ይቅርታ አድርጉልኝ። የምር በቃ ድህነት ነው።